ሁመራ ወልቃይት ጠገዴ ርስቴ ወጀ ገባ ባልቢነና ባንዴ ችግር አለው እንዴ? አንቺ እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አንስተ ይዘው የምትሄደው እንዴ? ተረጋጊያ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቆሻል እንዴ? አንተ ሲጀመር አንተ ጤነኛ አይደለም። አምሮ ልክ አይደለም። ይሄ ልጅ ላንቺም ለኔም ልጃችን ነው እኮ አይደል እንዴ? እኮ ለሁለታችንም ልጃችን ነው አይደል? አይደለም። ስለዚህ አንቺ እንደምታስቢለት ነው ታስብልኝ። ምንም ማስበለት አታውቅም፣ አታስመስል። አንተ ልጁን የምትፈልገው ይሄ ልክ እንደ ይሄ ለመንከባከብ ምናምን አይደለም። ሾው ለማድረግ ነው የምትፈልገው ልጁን ሾው ለማድረግ። አንተ ሪል አባት ሆነህም አታውቅም። ሩታ ግን ጤነኛ ነሽ? ያማታል እንዴ? ሩታ ተረጋጊ እንዴ ከኔ ጋር እንጂ የሆነ ከወንበዴ ጋር ያረክሻት መሰለሽ እኮ ከአባቱ ጋር ነው አይደል ያለው? ከአባቱ ጋር ነው አይደል ያለው? እኔ ደግሞ ልጄን በፈለኩት ታይም መምጣት የመውሰድ መብት አለኝ። ያረጋጓት ጨቃጨቁ የለህም። እውነት ለመናገር ስማኝ፣ እኔ መልካም ነገርን ጥሩ ነገርን መርጬ እንጂ እንደፈለክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። እንዴ ነው መብት የለህም? ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት የሄድንበትን ሂደት መሄድ እንችላለን። አያቅተኝም። ገባህ? ጥሩ ነገርን ሰላምን መልካም ነገር ይሆናል ብዬ ነው እንጂ ሆነ ልጁ ምንም እኮ ሊያረጋ አይደለም። ለዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከመታመጣትም ሴት ጋራ እየወሰድክ ልጄን እንድትልብኝ አልፈልግም። ገባ? ስለዚህ ጉዳይ ደግሞ ማንም ምንም እንዲያወራኝ አልፈልግም። ጉዳዩ እነሱ ነው፣ እኔ እናሱ እናወራለን። ፍቅር ምንም አትበይ አይደለም። እንደዚህ የሚያስጨው ነገር የለም እኮ ነው። ምንም አትበይ። ምንም ዝም እንድትይ ነው ፈልገው። ምንም እንድትናገር እኔ እውነቱን ስትናገርሽ ነው እንዴ ዝም እንድትይ ነው። አይመለከታትም። እኔ በሷ ጉዳይ ላይ በሷ ነገር ላይ ምንም ብያት አላውቅም አይደለ? ስለዚህ እሷን በእኔ ጉዳይ ላይ ምንም አስተያየት እንድትሰጠኝ አልፈልግም። ገባ? ጉዳይ ያለው ካንተ ጋር ነው እኮ። ቢያንስ ከልጁ ዞር ብላችሁ አትጨቃጨቁ ማለት ጭቅጭቁ በኋላ አይደርስም። ይኸውልህ አንተ ያማል እንዴ? አትደውልም ቢያንስ ልጁ እቤት ስመጣ አንቺ ያለሽ መስሎኝ ነበር። አንቺ የለሽም። ከዛ አጋዥሽ ነበረች የነበረችው እመለሳለሁ። አራኩም የምትንከባከበው ልጅ ነበረች አይደለ? አትሊስት ለሷ እንኳን ደውይላት ወይም